አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ሰላም ብለናል። እንዴት ናችሁ ቤተሰብ? ዛሬ እንግዲህ ስራ ጠፋ በሚለው ብንወያይ ይመስልሻል? ከጠለብ እየራሱ እየጠፉ ስራ ጠፍቷል። ጠፋ አረብ ሀገር እንግዲህ በተለይ ሳውዲ በጣም ብዙ ልጆች ስራ አጥተው ከየቤቱ ተቀምጠዋል። ለምንድን ነው? እንደው ጉድ ነው። የሁሉ ነገር ደሞዝ ይጨምራል። ያኔ እኮ እንደው ሀበሻ ስራ ቢያጣ ሀበሻው ቢገደል ሀበሻው ቢሞት ሀበሻው ምን ይሻለናል? ምን ጉድ ነው? እንደው እናቴ ኢትዮጵያ ነው ለአንድ ዝስ ቢሆን የመላላሻቸው ማለት 10,000 ህዝብ ነው አሉ። እንደው የኛ ወላሂ የኛ እንደው ምን አይነት አረጌታ የሚገርማችሁ እኮ ደግሞ ፊሊፒኖቹ ምናምን ነጃጆቹ እነዚህ ውድ ነው። አሁን በጠለብ እንኳን ሲመጡ የነሱ ደግሞ በጣም አሪፍ ነው። የኛ ግን ለምን ማለት እንዴ ወላሂ አዚም እንደ ሀበሻ ከልቡ የሚሰራል በዚህ ምድር ላይ እንደኛ ከልባቸው ወላሂ ማሻአላ። ግን ምን ታረጋለሽ ወላሂ በቃ ምግብ ራሱ በየነሱ 10 ጊዜ አንዳንዶቹ ምን ይባላል ስሜ አይጣፍጥ፣ አንዳንዱ ሰው ምን ይላል ስሜ አይጣፍጥም ሲባል ስለምትሽ ታውቂያለሽ? ስሜ አይጣፍጥም ይባላልና ሀበሻ ስሙ አይጣፍጥም። በቃ ኢትዮጵያ ሲባል ስሙ አይጣፍጥም። ወላሂ ቢሰራ ሀበሻ ጽድት አድርጎ ነው የምንሰራው። እንዴት ኢንዶኔሲያዎቹ እኮ ላይምሰል እኮ ነው አረቦቹ ፊት ደግሞ 10 ጊዜ የሚበሉት አይዋ ወዲያ ወላሂ አሁን እዚህ አሉ ኢትዮጵያ በደንብ ይበላሉ ትላለች። በቃ አትወድም ኢትዮጵያ የሚባል ስም አትወድም። ፊሊፒኒ ነው ፊሊፒኒ ኢንዶኔሲያ ነው የምትለው። ግን ቤቷን ሄደሽ ብታየው ላይላ ሀይልና በላጡ ከተመሳ 1 ወር ነው የሚመስለው ዘይቱ። ትልቅ ሴት ናት እሱ ሴትዮዋም ትልቅ ናት። እንዲሁም ምናምን ሰርታ ስታመጣልኝ ወላሂ የሽንኩርቱ ልጫ ራሱ ምናምን አብሯል። ያን ትልቅ ሴት ናት ምናምን በደንብ አታይምና ግን ሴትዮዋ ማሻአላ ነው። ኢንዶኔሲያ ትልሻለች። ሰዎቹ ሀበሻ ምናምን አምጪልኝ ሲሉኝ እሽተበህብል ሀበሻ ትልልሻለች። ኢንዶኔሲያ ኪዳ ምናምን ትላለች እና ስላልጀረበች እንደሆነ አንዳንዶቹ እኮ ያኔ በቃ በፊት ያመጡት ነው እንጂ እንትን የሚሉት አንጥታለች ማለት እኔ አሁን የኔ ሴትዮ በጣም ብዙ አመት ያሰራችው ያቺ ፊሊፒኖ ምናምን ነው ከዛ ግን አሁን እኔ ሀበሻ ሴትዮ በጣም ነው የምትወድ። በቃ እኔን ስታይ በርካሽ እንግዲህ እያመጡ ደሞዝ ምናምን ሁላም በቃ እንደኛ እኮ መልኩፍ እኮ ነው ስሩ ሳንባል ሁላ ነው የምንሰራው። ምግብ ራሱ ሰርተን ምግብ ክውላታለሁ እንጂ ስራዬን ሳልጨርስ በቃ እነሱ ቁርስ ተንስተው ቁርስ ነው ላዝም እንቁላላቸው ምናምን ጭራሽ ነው ካላለቀ ምግብ ጭራሽ ልብላ ብል እንኳን መቀመጥ አልችልም። ያንን ስራ ካልጨረስኩኝ ግዴታ ያ ስራ ማለቅ አለበት። ስራው ሲያልቅ እንግዲህ ምሳ ሰዓት ይደርሳል። ምሳውንም ይገርማል ያለ መታደል ነው። ሱብሃንአላህ እንዴ አሁንማ እኮ 5,000 ገብቷል አሉ የኛ ተግዲሙ 5,000 ብር 7,000 ያመጣሉ 1,000 ደሞዝ ከዛ እንጠገረራለን። ኢንዶኔሲያዎቹ ግን 2,000 ሪያል ደሞዛቸው ሲመጡ ገና ጠለብ ራሱ እንኳን በውጭ የሚሰሩት ጠለቦቹ ራሱ 2,000 ሪያል 2,500 ሪያል ነው ደሞዛቸው። ወላሂ ማሻአላህ እንግዲህ የሚመጡበት ደግሞ ከ18,000 ምናምን በላይ ነው። በፊትኛ ነበር አይደል? በፊትኛ ነበር ቆንጆ። አረ በፊትም ያው ደሞዛችን ግን ዝቅተኛ ነው። እኛ ድሮ እኮ እስከ 800 ሪያል ነበር። ያው እኮ ያው ምን ጨመረ ታዲያ 200 ሪያል ነው ጨመረ። በጣም ያሳዝናል። አሁን እኮ ታዲያ የጠለቦችም እንትንም አንድ ነው ሆነው እና ግን ሊታወቅ የሚገባው እዚህ ጋር እንደ ሀበሻ ስራ የሚሰራ የለም። ከልቡ ካንጀቱ የሚሰራ የለም። ሀተ በወንዶቹ ራሱ ወንዶቹ ምናምን ሀበሻ በስራ ሀበሻ ለስራ ነው የተፈጠረው። ሱብሃንአላህ ሲጀምር ወላሂ በጣም የስራ ሰው እውነት ነው። ይሄ የስራ ሰው ነን ግን ምን ታደርጊዋለሽ? ስሜ አይጣፍጥም ይላል የሀገሬ ሰውና ሀበሻ ስሙ አልጣፍጥ አለ። ሲቀጥል እኛም አንዳንዶች አሰዳቢዎች አለን። እዚህ መተን አረቄ መሸጥ እዚህ መተን ምናምን ኮተት ሌሽ ኪዳ ወላሂ በሰው ሀገር ላይ ራሱ መኖር ያጣል። ሰው መግደል አረቦቹ መግደል በጣም ለምን አስፈለገ? ሁላ ነው የሚፈሩት። አሁን የኔ ሰውዬ ለሀበሻ እንደዚህ ስራ ፈልግልኝ ለወንድሜ ምናምን በጭራሽ ይፈራል። ሀበሻ በጣም ከባድ ነው። ማንነት ነው። አሁን የኛ ወንዶቻችን ኢቃማ እንኳን ቢኖራቸው አይቀጥሯቸውም። እንደዚህ የከተማ ላይ ምናምን የመቀጠር እድላቸው አነስተኛ ነው። ምክንያቱም ይገላሉ ምናምን። በዚህ ነው ስማችን የጠፋው ወላሂ። እና እንግዲህ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱን።
እንግዲህ ከሁሌም ሞኔታይዝ ልትሆን ነው ሰዓት ትንሽ ነው የቀረኝ። አዎ እኔም ደግሞ ሞኔታይዝ ሆኛለሁ። ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱን። መበረታታት ያለባቸው የመዳም ግማዎች ናቸው። ወላ ይገባቸዋል። እርስ በርሳችን እንበረታታ። ይሄ ሰው ቪዲዮ ደግሞ በቃ እንትን ከምትሉ ዩቲዩብ ክፈቱ። ወላሂ ዩቲዩብ ቲክቶክ ላይ ታብ እያደረጉ የሚውሉ አሉ የመዳም ግማዎች። እንቅልፋቸውን ለምን ዩቲዩብ አሰሪም አንቺ ራሱ አሁን ለምሳሌ ደሞዝሽ 5 ቢሆን እንደው ኢንሻአላህ ለአድ ሰርተሽ ለፍተሽ ሞኔታይዝ ከሆንሽ በኋላ 300 ሪያል 400 ሪያል ቢመጣልሽ አንቺ ቀላል ነገር አይደለም። ልጅ ሊኖርሽ ይችላል፣ ቤተሰብ አለ። ወላሂ ሀዲያ እያልሽ ብትሰጪው ቀላል ነው። ግን ቲክቶክ ላይ ለሰው ታብ እያደረግ ሰው እነሱ የሚጠቀሙ ግን አንቺ መጠቀም አለብሽ። ጥቅም ከራስ ይጀምራል። እና ዩቲዩብ ደግሞ በጣም ያደክማል። እውነት ለመናገር መጀመሪያ ላይ ያደክማል፣ ነገር ግን ብር ይቆጥራል። ወላሂ በቃ ይቆጥራል። ዩቲዩባችሁ ከተስተካከለላችሁ በኋላ በቃ ቪዲዮ እንደዚህ እየቀረጻችሁ መልቀቅ ነው። በመዳም ዋይፋይ በተለይ የተመቻቸ ሲጀመር ማለት ነው። እዚህ ያው ታፍነን ነው እንጂ እዚህ ዩቲዩብሽ ካደገልሽ እንደው 5000 10,000 ሰብስክራይብ ከገባሽ ኢትዮጵያ ስገቢ በጣም ምቹ ነው የሚሆነው። ኢትዮጵያ እናት የሀገራችን ሰፊ ናት። የፈለግሽውን ቀርጸሽ መኖር ትችያለሽ። በጣም ደስ የሚለው ነገሮች አሉ። በጣም ግን እዚህ በመዳም ዋይፋይ ብታሳድግ ዩቲዩብሽን የሆነ ዳዕዋ በቃ የተለያዩ ነገሮች በምትችይው ነገር እየለቀቅሽ ጥሩ ነው። አዎ ለምሳሌ ትምህርት የምትችሉ ስለ ሃይማኖታዊ الدرس الأول ምናምን በቃ እንደዚህ ቁርአን ሰውም ተጠቅማችሁ እናንተም ትጠቀማላችሁ እንዲሁም ደግሞ ራሳችሁም ትጠቀማላችሁ። ወደዛውም ደግሞ ሙራጃ ይሆንላችኋል። የሰው ቪዲዮ አሁን ለምሳሌ ታብታብ እያደረገ ሲጀመር የመዳም ቅመሞች እኛ ነን እንጂ እኮ ያልነቃ ነው። ማሻአላ ሌላው እኮ ጨርስ ኑሮ በሚዲያ ሆኗል። ጌመሮች ሲጣሉ ሚዲያ ላይ ይመጡልሻል፣ ሲታረቁ ሚዲያ ላይ ይመጣሉ፣ ሲጋቡ ሚዲያ ላይ ይመጣሉ፣ ሲሞቱ ሚዲያ ላይ ይመጣሉ። ከዛ ደግሞ በህይወታችን የሆነኛ ስንፈተፍት ደግሞ የመዳም ማነው የመታቡ ሚዲያም ቅመሙ የኛ እንቅልፋችንን እየተወን ሀቂቃ የመዳም ቅመሙ እኮ ስፎሎ አድርጋ ተከታትላ መጨረሻ የምትሰደበው ያቺ ገረድ እየተባለ ትሰደባለች። በጣም ገረድ እናንተ ገረዶች እናንተ ምናምን እየተባለ በጣም ያሳዝናል። እና እንቅልፋችንን እየሰዋን የሰው ቪዲዮ ታብ እያደረጋችሁ ምናምን እንትን ከምትሉ በሰው ነገር መግባት ደግሞ ጥሩ አይደለም። አሁን ለምሳሌ ያቺ ኩላሊት ሰጠች በተባለች ስንት ነው ያልነው? ስንት ነው ለልጁ ወግኖ ኩላሊቱን ሴትኛ ሴቶች ሳንቆር ተቆጥተናል። እንዴት ኩላሊት ያክል ወንድ ልጅ ሰጥቷት እንኳን ኩላሊት አንቺ አበባ የማይሰጠው እንዳለ አለ። ባሌ አበባ አይሰጠኝም፣ ጓደኛዬ አበባ አይሰጠልኝም፣ የአንድ ብር አበባ የማይሰጣል እንኳን ኩላሊት ብግን እያልን በኮመንት እና ብዙ ብለን መጨረሻ ላይ እነሱ ማሻአላ በጣም ደስ ይላል ታረቁ። ግን ለሱ ወግኖ ለሱ ተቆርቁሮ ለሱ አዝኖ እሷን የተቆጣ ሰው አሁን ምን ላይ ነው? አላየሁም አልሰማሁም። እፍረት ተከናንቧል ማለት ነውና በባልና በሚስት በጓደኛ መሀል በቃ በቤተሰብ መሀል ጣልቃ መግባት መገላገል እኮ ማስታረቅ ጥሩ ነው። ግን ለአንዱ ወግነህ አንዱን መሳደብ ይሄ ጥሩ አይደለም። ስለዚህ አንዳንድ ጊዜ ኮሜንት ላይ በቃ ብዙ እንናገራለን ማለት ስሜታዊ ያደርጋል። አሁን የኩላሊቱ በጣም በቃ ብዙ ሰው ስሜታዊ ያደረገ ነገር በጣም ብዙ ሰው የተቀየመበት ነገር ነው። መልሰው ተገናኝተው ሰው እኔ አላመንኩም። ያውነት እንደውም ሰይፎች ላይ ቀርቦ እንዴት ነው ያኔ ጥሩ ኮሜንት ይመጣል ወይስ መጥፎ ኮሜንት ይመጣል ሲል ይመጣል ነው ያለው። ግን አይ ዶንት ኬር ነው ያለው። አስበሽ አይ ዶንት ኬር ጣጣ የለኝም ነው ያለው። እና ለሚሳደቡ ሰዎችና በመታረቃችን ለተገረሙ ለተናደዱ አይ ዶንት ኬር ነው ያለው። ነው በጣም ይገርማል። ራፉ አይ ዶንት ኬር እንዳትባሉ በሰው ህይወት መግባት በተገላለ በጣም ያስተናል። ስልሽ ማስታረቅ መገላገል ተው ታረቁ። ይሄ እኮ አያሳፍርም። ግን ለአንዱ ወግኑ አንዱን መሳደብ በኋላ ሰው ዋጋ ያስከፍላል፣ ያሳፍራል። አሁንማ እኮ እንትን ላይ ሙድ እያያዙ ነው በየኮሜንቱ አይ በቤት መሀል አንገባ ምናምን እያሉ በየኮሜንቱ አንተም ትክክል አንቺም ትክክል ያም ወየ በኛ በፊት ምንድን ነው የሚባለው ብዬ በጣም ነው እንዴ ምናምን ነበር። አሁን ደግሞ ወየ ከዛ አሁን ደግሞ በሰው መሀል አንገባ አንቺም ትክክል ነሽ ያም ትክክል ነው ያም ትክክል ነው በቃ እኔም ትክክል ነኝ ይላል እኮ እዛም ትክክል እዚህም ትክክል ኮሜንት ላይ በቃ አንቺም ትክክል ነሽ እሱም ትክክል ነው። እና ከባድ ነው ያኔ አርፋችሁ ዝም ብላችሁ መመልከት ይሻላል ከመፍረድ ገባሽ? እና ወንዶች ለቻናላችን አንቺ ሆናችሁ እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ላይክ አድርጉ፣ አበረታቱን። እንወዳችኋለን እና በጣም ነው የምንወዳችሁ።
ባይ ባይ ይመቻል።